በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 8 ቅዱስ አርያኖስ ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞና አብላኒዮስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደህ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውም ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ስራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታትን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም አምኖ ምእመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም አውሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሰራቸውን አስደናቂዎች ተአምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጧቸው፣ በየአይነቱ በሆነ ስቃይ ሲያሰቃዩአቸው ያለምንም ጉዳት ጤነኛ ሆነው ተመልሰው እንደሚነሱ። ዲዮቅልጥያኖስም የተአምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይ እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞት የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስም መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማነህ አንተ አለው። እርሱም እኔ የናዳው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶችና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለስጋዬ እርሱ እንደሚያስብና ወደ ሀገሬ ወደ እንዴናው እንደሚመለስ በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ስጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንበርን አዘዘ። አንበሪውም ተሸክመው ወስደው በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹም ከዚያ እየጠበቁት ነበር። ወደ ሀገረ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞናና ከአብላኒዮስ ከስጋቸው ጋር በአንድነት አኖሩ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አሪከ ሰላም ለአርያኖስ አማልክቲሁ ሀዲሃ ዘተለወሃ ፍጹመ ለእግዚአብሔር። ሰላም ለአርያኖስ አማልክቲሁ ሀዲሃ ዘተለወ ፍጹም ለእግዚአብሔር። ሕግ ዲዮቅልጥያኖስ ምሉክ ጽበ አራዊት በያውዛሃ ምድረ ደፍኖ አፈግብ መሪሃ መልዕልተ ምስካቡ ንጹፍ ተረክበ አሪሃ። ቅዱስ ማትያስ ሐዋርያ። በዚች ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12 ሐዋርያት የአንዱ ሐዋርያ ማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች ሀገር ወንጌል ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸውን የመጻተኛ ሰው በድን ስለሆነ ልማዳቸውን እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም ስትፈጸም ሳር ያበሉታል። ከዚያም በኋላ አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ውን ቀን ሳይፈጸም በጌታችን ትእዛዝ
ሐዋርያው እንድርያስ ወደ እርሱ ደረሰ። የሀገር ሰዎች የሚሰሩትን ክፉ ስራ አይቶ አደነቀ። እጅግ አዘነ። እስረኞችን ሁሉ አውጥቶ የሀገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የሀገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥንጋጥንግ ጎተቷቸው። ሐዋርያት ስለዚች ሀገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ። ያን ጊዜም ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውንም ከፍ ከፍ ብሎ በሀገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊህም ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተምሯቸው ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው የመሆን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾሙላቸው። በቀናች ሃይማኖት እንዲያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእርሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት የጌታችን ኢየሱስ ክርስቶስ ስም ሰበከ። የሀገር ሰዎችም ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳትን አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱን እንደ ፀሐይ ሲያበራ አገኙት። ሥጋውንም ሆነ የራስ ጠጉሩንም ወይም ልብሶቹ ምንም እሳት አልነካውም። እጅግ አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ ላይ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ሱማፍላውን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ እረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከሥጋውም በሽተኞች በመፈወስ ታላላቅ የሚያስደንቁ ታምራትን ተገለጡ። ልዩ የሆነች በረከቱም ከኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለማትያዘ ተሐረየ ወተፈቅረ ህይንተ ይሁዳ ይትሃለቁ ምስለ ሐዋርያት ሀቡረ ከውኖ ማትያስ በላዕለ እኩያን ሄረ ሥጋ ወልደ አምላክ ሰሰዮሙ ወደሞ ክቡረ ተውላጤስ ሰሰዩ ወሎቱ ከመላህም ሳይረ። ቅዱስ ዮልዮስ ሊቀ ጳጳሳት። በዚችም ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደ እርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔር ፍቃድ በእስክንድርያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትና ተግሳጻትን ደረሰ። የሽሞትንም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግና ሥርዓትን ሁሉ እንዲጠብቁ ሕዝቡንም ሁሉ ጊዜ ይመክራቸውና ያስተምሯቸዋል። በወንጌላዊ ማርቆስ ወንበርም 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋር ለዘላለሙ ትኖር አሜን።
አሪከ ሰላም ለሌልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ ሀገረ በሃይማኖት አዕረፈ ወበሰናይ ምግባር እምዳሄረ ነበረ ዲበ ዘሐዋርያ መንበር ሰው ተፈጽማ ሎቱ ዓመታት 10 መጋቢት 8 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ማትያስ ሐዋርያ ከ12 ሐዋርያት፣ ሁለተኛ ቅዱስ አርያኖስ ሰማዕት በዘመነ ሰማዕታት ብዙ ክርስቲያኖች ያሳድድ የነበረና ጌታ በንስሐ የጠራው፣ ሶስተኛ ቅዱስ ዮልዮስ ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ ቅዱስ ሙሴ ሊቀ ነቢያት፣ ሁለተኛ ኪሩቤል አርባዕቱ እንስሳት፣ አራተኛ አቡነ ኪሮስ፣ አምስተኛ አቡነ ሳሙኤል ዘደብረ ቀሊሞን። እንዲህም ብለው ጸለዩ። አቤቱ ልብህን ሁሉ የምታውቅ አንተ ከነዚህ ከሁለቱ የመረጥከውን አንዱን ግለጥ። ዕጣ አጣጣሏቸው። ዕጣውንም በማትያስ ላይ ወጣ፣ ከ11 ሐዋርያት ጋርም ተቆጠረ። ሐዋርያት ሥራ ምዕራፍ 1 ቁጥር 24 እስከ 26። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃቸው አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላት መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጠን ያዳመጠ በደለኛ ሁሉ የምታዝን የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። አቡነ ዘበሰማያት